አባ ሰላም ነው? እንዴት ነህ? ምን ሆነክ ነው? ግባ እስኪ ግባ። እንዴት ነህ? ሰላም ነው? ምን ሆነህ ነው? ምን አልከኝ? ምን ሆነህ ነው? እዚህ ተክዘሃል። እንቅልፍህንም እየተኛ ነው። እንቅልፍ አለብክ? አይዞህ። ማን ነው ስምህ? አሰፋ። እሺ፣ እኔ ባላደራው እባላለሁ። እኔ። የት ነው የምትኖረው? ወረገን ነው። ስራ አትሰራም? ለምን? ስራ የለም። እየከፈልክ ነው የምታድረው ወይስ ቤት አለክ? እየከፈልክ ነው የምታድረው? ስንት ብር ትከፍላለህ? 500 ብር በወር ነው? ስራ ለመስራት ሊስትሮ ምናምን አልሞከርክ? እየዞርክ ለመስራት አልሞከርክም? ይሞክራል እንጂ ፖሊሶች ይከለክላሉ። ምግብ በልተሃል? ምሳ አልበላህም? አይዞህ ወንድሜ። እኔ ቀደም እንደነገርኩ ባላደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንዳንተ ላሉ ወንድሞችና እህቶች አደራ አድርስ እያሉ ይልኩኛል። እና የኔ ወንድም መቁጠር ትችላለህ አይደል? ገንዘብ ብር ላንተ ነው፣ ላንተ ነው። ስንት ብር ይመስልሃል? አታውቅም? 10,000 ብር ነው። እሺ፣ እንዳጋጣሚ እቺን ብቻ ብር ነው ያስኩት። 10,000 ብር ነው። በዚህ ሳልፍ ከፍቶክ ስላየውክ ተጨናንቀ ስላየው የሆነ ነገር ትሆናለች ብዬ ነው። በዚህ ገንዘብ ሊስትሮ ቃም ገዝተህም ይሁን ስራ ለመስራት ሞክር። እሺ፣ እንዳታጠፋው። ምግብን በላበት አሁን። እሺ ወንድሜ፣ ይሄንን ገንዘብ እኔ ከራሴ ከኪሴ አይደለም የሰጠውክ። እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው እነሱን የላኩት እና እነሱን አመሰግናለሁ በላቸው። እሺ መጋል ማስረ አሚን። እግዚአብሔር አሚን። እሺ መጋል ማስረ አሚን። ጎርዱ መንግስት አሚን። ደስ ብሎሃል አሁን? እውነት ደብሮክ ነበር አይደል? ምን ታረግበታለህ አሁን በገንዘቡ? ምን ታረግበታለህ? ለብዙ ራስል ነው ምክለል የለህም ላይ አይዞህ ወንድሜ። እንዳልኩክ ገንዘቡን ሙሉ ለሙሉ አታጥፋው። ስራ የምትጀምርበትን ነገርም አድርግ። ደግሞ እንዳይወስዱብህ ሰዎች በስነ ስርዓት ያዝ። እሺ፣ ስልክ ምንም የለህም? ስልክ አለክ? ቁጥርህን ንገረኝ እስቲ። ምናልባት ሌሎች ሰዎች አንተን ማገዝ ከፈለጉ ንገረኝ ቁጥሩ። 09 87 97 20 98 ሰዎች አንተን ማገዝ ከፈለጉ በዚህ ደውሉልሃል። እሺ፣ በጣም ደስ ብሎኛል አሰፋ። በርታልኝ። እሺ ወንድሜ፣ ልቀፍ እና ልቀፍ ቻው ልበል። እሺ ለማ እሺ፣ በርታልኝ። እሺ፣ ቻው። ደብቀውና እንትን በል አደራ እንዳይወስዱብህ። እሺ በቃ ምን ልክፈትልህ?